አብዮት ልጆቿን ትበላለች የተባለው በሞት ብቻ መሰለህ እንዴ? በፍቅርም እኮ ነው። እሳችን ዋናው ዓላማ የንጉሠ ነገሥት መንግስት ግዛታችን ተወላጅ ዜጎቻችን ሁሉ በመጠናቸው በምክር ቤቱ ውስጥ በሚገባ እንደራሴ እንዲኖራቸውና በዘርም ሆነ በሃይማኖት በመካከላቸው አንድም ልዩነት እንዳይኖር ለማድረግ ነው። እንዲህ በሰላም ንጉሱ ዙፋናቸውን ይለቃሉ ብሎ ያስብ አልነበረም። ማንስ እንዲሆናል ብሎ ሊያስብ ይችላል? አገሬው በሙሉ ንጉሥ ሆይ ሺህ ዓመት ይንገሱ እያለ ይሄን ያህል ጊዜ በዙፋን አቆያቸው። እንደኔ አይነቱ ተራ ህዝብ ግን ቀምሷየው እንጂ ዙፋን የሚጠገብ ነገር አይደለም። ከዚያ በኋላ ጊዜያዊ ወታደራዊ መንግስት ተቋቋመ። እኔ ግን የምሆነው መላቅጡ ጠፋኝ። የድሮ አልሆን አልኩ። ስራዬ የመንደርተኞችን የተቀደደ ልብስ ሲዘመዝሙ መዋል ነው። ዘመኑ ተቀየረ እንጂ የኔ የህይወት አዙሪት አሁንም ከክቡ አልወጣም። እዚያው ይረግጣል። ልብስ ስፌት እንጀራዬን ማበስልበት ትልቅ ምጣዴ ነው። ሰፈራችን ካለች አንዲት አጥር ስር ተጠግቼ ኖሮዬን እገፋለሁ። መስታወትንም የማውቃት የተቀደደባትን ካኪ ልታሰፋ እኔ ጋር የመጣችለት ነው። አንድ ቀን እንደ ልማድ ያቀርቅሬ ቅዴን ሲዘመዝም ስሜ በለስላሳ ድምፅ ተጠራ። የማርያምን ብቅል እየፈጨው ነው። በልማን ይፈርድብኛል። ዑመር ማለት አንተ ነህ? አዎ። ምን ልርዳሽ? እኔ መቤት ከእግር እስከ ፀጉሯ ድረስ አየኋት። ከላይ ሰፈር ነበር የጠቆሙኝ ወደ አንተ ጋር። ይቺ ልብስ ተቀደደችብኝና እንድትሰፋልኝ ነበር። በእጇ የያዘችውን ቀሚስ ልብስ ስፌት መኪኔ ላይ ያስቀመጠችው። እዚያ ጋር ቁጭ በይ እስከዚያው ድረስ ብዬ ከመኪኔ ስር ያለች ቦታ መቻቸውላትና ተቀመጠች። እስከዚያው ለምን ሙዚቃ አልጋብዝሽም? ወሬ ለማስጀመር ነበር። ደስ ይለኛል አለች። እግሮቿን ዘርግታ ተደላደላ ተቀመጠች። የማን ይሁንልሽ ብዬ ካሴቶቼን አስመርጣ ጀመር። ባንተ ምርጫ። በመሃል ትንሽ ፈገግ ትላለች። እኔም ካሴቴ መታ አድርጌ ቴፔ ውስጥ አስገባሁት። ሁሉም ነገር ወደ ጦር ግንባር የሚል አዋጅ ሲወጣ አብዮታዊ ሰራዊቱን ተቀላቀልኩ። ከእናት ሀገር የሚበልጥ የለም። እኔም መስታወትን ከዚህ በኋላ መፈለግ ማቆም አለብኝ። ፎቶዋ ብቻ ካኪ ኮቴ ውስጥ አለ። አብዮቱ በቁርጥ ቀን ልጆቹ ደም ህዝቦቹን እያገለገለ ነው። እኔ በአብዮቱና በመስታወት መሃል ተሰቅያለሁ። የታሪክ አተላዎች ሁሉ ይውደሙ! ዛሬ ለከባድ ግዳጅ የማዘዣ ቢሮ በአስቸኳይ እንድገኝ ትዕዛዝ ደርሶኛል። በፍጥነት እየተራመድኩ ነው። በእርምጃዬ መሃል የካኪ ኮቴ ውስጥ ያስቀመጥኩትን የመስታወትን ፎቶ አውጥቼ ተመለከትኩት። ታባባለች። የት ትሆን? ድንገት ከኋላዬ ስሜ ተጠራ። ባለሁበት ተገትሬ ቆምኩ። አንገቴን ማዞር አቃተኝ። ከኋላዬ አንድ እጅ ትከሻዬን ነካው። ዞርኩ። ሙሉ የአብዮታዊ ወታደር ልብስ ለብሳ መስታወት ከፊት ለፊት ቆማለች። ዛሬ መስታወት ከነለበሰችው ሙሉ አብዮታዊ ወታደር ልብሷ ሆና አጠገቤ ናት። ስንት ጊዜ እየፈለኩሽ እንደነበር ታውቂያለሽ? እኔም እኮ ስፈልግ ነበር። አይኖችን ሳንከራተትን የከረምኩት እዚያ ሰፈር። ህይወት ግን መንገዱ አይታወቅም አይደል? አዎ። አሁን ግን ስለዚያ ማሰብ አልፈልግም። እሺ፣ ግን ከአብዮቱና ከእኔ መልሽልኝ እንጂ። አንተን የምርሽን ነው መስታወት? አብዮት ልጆቿን ትበላለች የተባለው በሞት ብቻ መሰለህ እንዴ? በፍቅርም እኮ ነው። እንበል ሃሌሉያ ታላቅ ምስራች፣ ከብዙ ስር ዘመን ኢትዮጵያ ተፈታች። ኢትዮጵያችን ትቅደም ብለን እንገስግስ፣ ለትውልድ እንዲተርፍ
ነው